ቁማር የሚባል ነገር ስራዬ ነው። ስራይክ ነው። አንዳንድ ጊዜ ከዛሬ ጀምሮ እግዚአብሔር ቁማር የሚባል ነገር አልጫወትም ብለህ ከወሰንክ በኋላ ማታ እዛው ነክ። እውነት ነው። ብዙ ጊዜ እኮ ላንተ ቁማሩ ራሱ ተርፎ አይደለም ትበላለህ እኮ አንተ። እውነት ነው። ወደዚህ አምጥተህ አታውቅም። እውነት ነው። ዋዱ ከሚል ስም ጋር እኔ ነኝ። ታዲዮስ የሚባል ሰው ታውቃለህ? ስሜ ነው። እሱ ያንተ ነው። ሁለቱም ያንተ ስም ነው። ጋሪ ነገር አይነት ሰራለሁ። ስራዬ ምን አይነት ጋሪ? ባክቦ ነው የምሰራው። አንድ እግሪ ምንም ከጥቅም ውጭ ሆኖ እንዲጎዳ ሙከራ ሲደረጋ ያለው ጋሪ ላይ ወድቄ ወለም ብሎ ከጋሪ ላይ ወድቄ። ሙሉ ቤተሰባችሁ በጣም ምርጥ ሰዎች፣ ምርጥ አቋም አላቸው። ሁሉም ግን ከፍ እንዳይል ዝቅ ብሎ እንዲኖር የሚያደርግ አንድ መንፈሳዊ መንፈሱ ደግሞ ከየት ነው የሚመጣው? ደምሴ ተብሎ ከሚጠራ ሰው ዘር አባቴ ያንተ አባት ጌታ ሆይ በል። እኔ ልጅ ስላሳዘንኩ ይቅር በልልኝ። ስለተቀበልከኝ ልጅ ስላደረከኝ አመሰግናለሁ። እሺ ከዛሬ በኋላ በህይወቴ ላይ የእግዚአብሔር በረከት ይረፍ። በጣም በሚገባ እግዚአብሔር ቢባርኪ ለእግዚአብሔር ታማኝ ትሆናለህ? ሆናለሁ። ባልሆንም ሆናለሁ። በእውነት ሆናለሁ። ካሁን በኋላ ለእግዚአብሔር ታማኝ ትሆናለህ? ሆናለሁ። አልነበርኩም ግን ሆናለሁ። አልነበርክም ግን ትሆናለህ። አጨብጭቧ። ግልጽ አልነበርኩም ግን ሆናለሁ። ይሄ ሰው በዚህ ሰዓት ጻድቅ ነው። እግዚአብሔር አንደኛ በኢኮኖሚ ይባርካል። አሜን። ሲባርክ በትንሽ ነገር ሳይሆን ስምን በሚያስጠራ ነገር፣ አሜን፣ ሰፋ ባለ ነገር፣ አሜን፣ እግዚአብሔር ይባርካል። አሜን። አንደኛ አንተ አልፌ መሄድ ትፈልጋለህ። ከልጅነቴ ብዙ ጥረት ታደርጋለህ። ማትሰራበት ጊዜ የለም። በስራ ብርቱ ነህ። ግን መቼም ቢሆን በህይወቴ ላይ አንድ ቁም ነገር እስከዛሬ መስራት አልቻልክም። እውነት ነው። አንዳንዴ አስበ እግዚአብሔር የወጣትነትን ዘመን እንደዚህ ዝም ብዬ ላሳልፍ አንድ ነገር በህይወቴ ሳይታይ ብለ ከራሴ ጋር ትበሳጫለህ። እውነት ነው። የምታገኘው ነገር ዛሬ ቢመጣ ነገ ይወጣል። ሰራለሁ ግን ትልቅ ነገር ነው የምሰራው። ግን ትንሽ ነገር ማድረግ ነው ያቃተኝ። አሁን ዛሬ ልጸልይና ይሰበር። አሜን። ዋዱ ከሚል ስም ጋር እኔ ነኝ። ማን ነው ስምክ? ዋዱ ነኝ። ቤናቫሲያ ታዲዮስ የሚባል ሰው ታውቃለህ? ስሜ ነው። እሱ ያንተ ነው። ሁለቱም ያንተ ስም ነው። እሺ አሁን ዛሬ ልጸልይና አንድ ነገር ይሰበር በኢየሱስ ይሰበር። በተለይ ቁማር የሚባል ነገር ስራይክ ነው። ቤናቶ ላሲያናቫያ ልጅ ቁማርተኛ እንዲሆን በረከት እንዳይኖረው ተብሎ በጣም በኃይለኛ ሁኔታ አንድ ስራ ተሰርቶበታል። ከሱ ጀርባ በጣም ሩቅ መንገድ ሄዶ 7 ሰዓት መንገድ ያህል ተጉዞ በዚህ ሰው ላይ የሚሰራው ነገር እንዳይበረክት፣ የሚያገኘው ነገር እንዳይቀመጥ፣ እሱ ራሱን በህይወቱ ደስተኛ እንዳይሆን፣ ልፋት እንጂ ፍሬ እንዳይኖረው በጥብቅ የተደገመ መንፈሳ ያለው 7 ሰዓት ያህል ተጉዞ ሄዶ ነው አንተ ላይ ያስደገመው። አንደኛ 2 ስም ታዲዮስ የሚል ስምና ዋዱ የሚል ሁለቱም ስም ከአንድ ጦንቃይ ቤት ከመገረጃው በስተጀርባ አየው። ጨለማ ላይ እነሱ አስቀምጧሉ። እኔ ሰማያዊ ብርሃን አበራው። አሜን።
ሎላዲያ ራሴ ማያ ከቢያናባ ዋዱ አሜን። ዛሬ በህይወቴ ላይ ፍጹም ነፃ መውጣት ሆኗል። አሜን በኢየሱስ። አንዳንድ ጊዜ ከዛሬ ጀምሮ እግዚአብሔር ቁማር የሚባል ነገር አልጫወትም ብለህ ከወሰንክ በኋላ ማታ እዛው ነክ እውነት ነው። ከዛ በኋላ ወጥተህ ደግሞ አልገባም ብዬ ነበር ትላለህ። ብዙ ጊዜ እኮ ላንተ ቁማሩ ራሱ ተርፎ አይደለም ትበላለህ እኮ አንተ። እውነት ነው። ወደዚህ አምጥተህ አታውቅም። እውነት ነው። ያለውን ጨርሰህ ነው የምትመጣው። አዎ አንደኛ ባለቤትም ታማሚ እንድትሆን አንተም ታማሚ እንድትሆን አንተ ብቻ አይደለም ደግሞ የአባቲ ቤተሰብ በሙሉ ምንም አይነት ደረጃ ሳይኖራችሁ ዝቅ ብላችሁ እንድትቀሩ። እናንተ ቤት ጠንካራ ልጆች አሉ፣ ተምሮም ጠንካራ ሰርቶም ጠንካራ ሙሉ ቤተሰባችሁ በጣም ምርጥ ሰዎች ምርጥ አቋም አላቸው። ሁሉም ግን ከፍ እንዳይል ዝቅ ብሎ እንዲኖር አንድ አመት በበረከት ከኖሩ ሁለተኛውን አመት በትግል እንዲያሳልፉ የሚያደርግ አንድ መንፈስ አየሁ። መንፈሱ ደግሞ ከየት ነው የሚመጣው? ደምሴ ተብሎ ከሚጠራ ሰው ዘር ባዘር ነው። አባቴ ነው። ያንተ አባት በልቶ ጨርሶ ይሄ ልጅ በመጨረሻው ጊዜ በአንድ አደጋ አንድ እግሩ እንዲመታ አንድ እግሪ ምንም ከጥቅም ውጭ ሆኖ እንዲጎዳ ሙከራ ሲደረጋ ያለው ጋሪ ነገር አይነት ሰራለው ስራዬ ነው ስምሰራው። ምን አይነት ጋሪ? በቅሎ ነው የምሰራው። በበቅሎ እግሪ ላይ የሚሰማ ነገር አለ። በጣም አሞኝ ነበር። ከጋሪ ላይ ወድቄ ወለም ብሎ ከጋሪ ላይ ወድቄ በስነ ስርዓት እንትን አላልኩም ነበር። በጣም አሞኝ በጌታ ፊት ነው የምነግራችሁ። ይሄ ልጅ 4 ወር ብቻ ነው በህይወት የሚኖረው። ብዙ በረከት ይጠብቀዋል። በዚህ ሰው ቤት ብዙ አገልጋይ የሚያርፍበት ቤት፣ ብዙ ሰው ምጽናናበት ቤት እግዚአብሔር ከፊት አዘጋጅቷል። ግን የብዙ ሰው ማረፊያ ሊሆን ያለውን ይሄንን ሰው በአጭር ለማጥፋት ይፈልጋል ጠላት። ኮፋራሲ እሺ፣ አንዴ እጅን ብድግ አድርግ። ጌታ ሆይ በል። ጌታ ሆይ ከዛሬ ጀምሮ እኔ ልጅ ባንተ ቤት እንደ ቃል እኖራለሁ። ስላሳዘንኩ ይቅር በልልኝ። አንተ አባቴ ነህ፣ እኔ ልጅ ነኝ። ኃጢአትን በደልን በልጅ ደም ይቅር በልልኝ። ስምን እንደገና በሕይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ ልጅ ስላደረከኝ አመሰግናለሁ። አንድ እጃችሁን ወደዚህ ዘርጉ። ማዲያሮ ኮቫሲያና ሂድ የማዚ በኢየሱስ ስም ነው። ምን ልታረገው ነው ያስከው? ልታንከራትተው። ምን ያህል ጊዜ ልታንከራትተው ፈልጋለህ? እድሜ ልኩን ነው። እድሜ ልኩን ለማንከራተት እዚህ ጉባኤ ውስጥ ትንቢት አለኝ። እድሜ ልካችሁን ትዝናናላችሁ። በኃይለኛ ድምፅ 3 ጊዜ ጮሄ ጤናውን፣ በረከቱን፣ ትዳሩን፣ ህይወቱን፣ ዘመኑን ለቀ ወደ ጥልቅ ትሄዳለህ። ቀጥል። 2 የመጨረሻ ሄሎ አይዞህ እና ተነስ። ከዛሬ በኋላ ሰው ትሆናለህ። አምጣ ቀኝ እጅን። አትዘን። በህይወቴ ላይ ምንም አንተ የማትፈልገው ነገር ከዚህ በኋላ አይፈጠርም። አሜን። እሺ። ደግሞ ቁማር ቤት ሁለተኛ አትሂድ። እሺ። ስራዬን ስራ። እግዚአብሔር ባልተጠበቀ መንገድ ይባርካል። በጣም የሚገርም የበረከት ሰው ትሆናለህ። ጨብጠኝ። ተሳካልህ።